ያገባ ወንድ ኢኮኖሚካሊ ትንሽም ቢሆን የተወሰነ ያቺ ምስኪን ሴት ቤት ውስጥ ለፍታበት ያቺን ቤት ውስጥ እየሰራች እሱ ውጪ እየሰራ እሷም እየሰራች እሱ እየሰራ የሁለት ሰዎች የጋራ ሐሳብ ተደምሮ የተሻለ ሐሳብ ፈጥሮ የተሻለ ገቢ ፈጥሮ የተሻለ ኢኮኖሚ ይገነባሉ ባልና ሚስቶች። ይሄን የተሻለ ኢኮኖሚ የገነባው ሰው እንግዲህ ከዓመታት በኋላ ወደድኩ በመትለውም ይሁን ወደድኩሽ በሚላትም ይሁን እሷ መታም ይሁን እሱ ሄዶም ይሁን በትዳሩ ላይ ምን ይጀምራል? የሆነ ማገጥ የሚያማገጣት ሴት ያላገባች ሴት እሷም ደግሞ ባለ ትዳር እንደሆነ ታውቃለች። ምናልባት ሊነግራት የሚችለው አንዋደድም፣ በሴክስ አንጣጣምም፣ እሷ አክቲቭ አይደለችም፣ ንቁ አይደለችም፣ እንዳንቺ ቆንጆ አይደለችም፣ ማታለያ በጣም ብዙ ነገር ሊላት ይችላል። እና በሚገርማችሁ ሁኔታ ያቺኛው መታለል ፈልጋ አይደለም፣ ታውቀዋለች። ባለ ትዳር ወንድ ጋራ መተኛት ወንጀል እንደሆነ ታውቃለች። ላታክስ ይችላለች። በነገራችን ላይ ይሄ ምናልባት በዚህ አጋጣሚ እንድታቆሙ ፈልገው ነገር ቢኖር ኃጢአት ብቻ አይደለም ወንጀልም ነው። አንድ ባለ ትዳር የሆነችን ሴት ማማገጥ፣ አንድ በትዳር የሆነን ማማገጥ በጣም ወንጀል ነው። በጣም እንደውም የሚገርማችሁ ያ ሰው የህግ አካል ከሆነ የዛሬ ስንት ዓመት ምናልባት የተጠና ነገር ባወራ ደስ ይለኛል እንጂ በተለይ ያ ሰው የህግ አካል ከሆነ ለምሳሌ እንደ ፌደራል ሊሆን ይችላል፣ እንደ ፖሊስ ሊሆን ይችላል፣ ምን ከሆነ የራሳቸው የሚዳኙበት እንትናል አንዳንድ ሀገር ላይ እንደሰማውና ኢትዮጵያ ውስጥም የሆነ ጊዜ ሬዲዮ ላይ እየሰራን የሰማሁት ነገር አለና እሱም ሜቢ ሌላ ጊዜ ዲቴይል እነግራችኋለሁና የሰው ትዳር ማማገጥ ኃጢአት ብቻ አይደለም ወንጀልም ጭምር። እኛ ሀገር ያው የሚይዘን ነገር ስላለ ኃጢአትንም ወንጀልንም እያየን አንዳንድ ጊዜ ዝም ስለምንል እንጂ ገፍቶ ከሄደ አንድ ሴት ባለትዳር ወንድን ማማገጥ እሱም ወንጀለኛ ነው፣ እሷም ወንጀለኛ ነው። ወደ እሷ የመጣው ወደ እሱ የሄደችውም ሴት ሁለቱም ተጠያቂ ናቸው። ዞሮ ዞሮ ግን ስለምንድን ነው ያገባ ሰው የሚፈልጉት? ስለ ኢኮኖሚ፣ ምንም ሌላ ነገር ኖሮ አይደለም። በነገራችን ላይ አንድ ነገር ልንገራችሁ እንግዲህ በጣም መጥፎ ልማድ አለ። አንዳንድ ጊዜ ምን ተለመደ መሰላችሁ? ሴቶቹ ይሄ ሚሊዮነር የሆነ ወንድ አለ 300 500 600 ሺህ ብር ምንም ለሾፒንግ ቅዳሜ ምንም መስጠት ችግር የሌለበት፣ በቃ ገንዘብ ችግር የሌለበት፣ በጣም የፈለገችው ሆቴል የምትበላ የፈለገችው ቦታ በመቶ ሺዎች የምትፈልገውን ሽቶ የምትፈልገውን ልብስ ገዝታ የምትገባ የምትፈልገውን ቅባት የምትጠቀም ያደርግላት በጣም ደስ ይላል። ይሄን ህይወት ትለምደዋለች። ከማጋ ትለምደዋለች፣ ከአይሆኑ ሰዎች ጋር ትለምደዋለች። ከሚሆን ሰው ጋር የሚለምዱ ሰዎች አሉ፣ ከማይሆኑ ሰው ለምሳሌ ባለትዳር ከሆነ ጋር፣ በእድሜ ከማይመጣጡ ጋር፣ በበሽታ ከተያዘ ሰው ጋር ወይ ሴክስ ምንም ማድረግ ከማይችል በቃ ኢንጆይ ለማድረግ ብቻ ከሚፈልጋ ሰው ጋር